አዋጭ አባላቶችና የዜና ተከታታዮቻችን የዕለቱን ዜና ከአሁን ሰዓት ጀምሮ እናንተ እናደርሳለን። አንዱ ዓለም ጌታቸው ነኝ። አብራችሁን ቆዩ። የኢትዮጵያ ህብረት ስራ ኮሚሽን ኮሚሽነር ክቡር አምባሳደር ዶክተር ሽፈራው ሽጉጤ በአዋጭ ጉብኝት አደረጉ። በክቡር አምባሳደር ዶክተር ሽፈራው ሽጉጤ የተመራው ልዑካን ቡድን አዋጩን የጎበኘ ሲሆን በእያንዳንዱ ስራ ክፍል ውስጥ በሚከናወኑ ስራዎችና የስራ እንቅስቃሴዎችን በየክፍሉ ተዘዋውሮ ተመልክተዋል። በክፍሉ ኃላፊዎችም ገለጻ ተደርጎላቸዋል። ከቢሮ ጉብኝት በኋላ በነበረ ውይይት መድረክ ላይ አዋጭ አጠቃላይ የስራ ሂደት የደረሰበትን ደረጃ፣ ያጋጠሙ ተግዳሮቶችና በቀጣይ የሚሰራቸውን ስራዎች የሚያሳይ ገለጻ በአዋጭ መስራችና ዋና ስራ አስፈጻሚ አቶ ዘሪሁን ሸለመ ተደርጓል። ከገለጻው በኋላ በቀጠለው ውይይት ላይ ክቡር አምባሳደር ዶክተር ሽፈራው ሽጉጤ ለተደረገላቸው ደማቅ አቀባበል በማመስገን በጉብኝቱ ወቅት ባዩት ነገርና አዋጭ እንደ ተቋም ለሀገርና ለሕዝብ ለብዙዎች ተስፋ በመሆኑ መደሰታቸውን ገልጸዋል። ራዕይ ያለው ሰው መድረስ ካለበት ቦታ የሚከለከለው ምንም አይነት ነገር የለም። ለዚህም አዋጭ ከ15,000 ብር ካፒታል ተነስቶ 15 ቢሊዮን ብር ሀብት ማፍራት ችሏል በማለት አድናቆታቸውን ገልጸዋል። ባየሁት ነገር በጣም ደስተኛ ነኝ። አንደኛ በአዋጭ እንደ ተቋም ባሳየው እድገት ከሁሉ በላይ ለሀገር ለሕዝብ እና ደግሞ ለብዙዎች ተስፋ የሚፈጥር ሆኖ ስላደገ በጣም ደስ ብሎኛል። በዚህ ትልቅ የህብረት ስራ ቤተሰብ ውስጥ ትልቅ አስተዋጽኦ የሚያደርግ እንቅስቃሴ እያደረጋችሁ ስላላችሁ እንኳን ደስ አላችሁ፣ እንኳን ለዚህ ያበቃችሁ ላላችሁ ፈልጋለሁ። በጣም ደስ ብሎኛል። እንግዲህ ራዕይ ያለው ሰው መድረስ ከሚፈልግበት ቦታ የሚከለክለው ምንም ነገር የለም። ራዕይ ደግሞ አንድን ሰው ሳይሆን አካባቢን፣ ቤተሰብን፣ ሀገርን ይቀይራል። ስለዚህ ከ15,000 ተነስቶ 15 ቢሊዮን መድረስ አሴት መድረስ የሚገርም እድገት ነው። የ18 ዓመት ጉዞ ማለት ነው። ይሄ ራዕይ ከሌለ ሊመራ አይችልም። ዲተርሚኔሽን ውሳኔ ከሌለ ሊመራ አይችልም። ፍቃደኝነትና መሰጠት ከሌለ ሊመራ አይችልም። ስለዚህ አቶ ዘሪሁን በግል ይሄንን ነገር አድርገህ ለሀገርህ ብቻ ሳይሆን ለብዙ ተስፋ ላላቸው ዜጎች እድልና ተስፋ ስለፈጠርክ እኔ በግሌ እንደ አንድ ዜጋ ላመሰግን እፈልጋለሁ። በዙሪያም ያላችሁትን ሰዎች ላመሰግናችሁ እፈልጋለሁ። አያይዘውም አዋጭ እየሰራ ያለው ስራ በተጨባጭ የሚያዋጣ የህብረተሰብን ህይወት የሚቀይር እውነተኛ የህብረት ስራ ማህበር ተምሳሌት መሆኑን መመስከር ይቻላል። ይህም ስራ ተጠናክሮ እንዲቀጥል መስፋት ያለበት እንዲሰፋና በቴክኖሎጂ እንዲታገዝ እንዲሁም ሌሎችም በሀገር እድገት ላይ አስተዋጽኦ ያላቸው ተቋማት እንዲያድጉ የሚያስፈልጉ ምቹ ሁኔታዎችን ለመፍጠር እኔም የስራ ባልደረቦቼም ቃል እንገባለን ብለዋል። አዋጭ አሁን እየሰራ ያለው ነገር በእርግጥም በተጨባጭ የሚያዋጣ ህይወት የሚቀይር ህብረተሰብ የሚቀይር ለውጥ የሚያመጣ እውነተኛ የህብረት ስራ ምሳሌ የሆነ እንዳለ ማየት መመስከርም ይቻላል። ይሄ ነገር ተጠናክሮ እንዲቀጥል መስፋት በሚገባው ነገር እንዲሰፋ በቴክኖሎጂ እንዲደገፍ እና ደግሞ ዘላቂነት እንዲኖረው እኔም ባልደረቦችም እዚህ ባለንበት ጊዜም ሆነ ስንሄድም አሻራውን ያዋጭን ብቻ ሳይሆን ሌሎች በዚህ መንገድ በሀገር እድገት ላይ አስተዋጽኦ ያላቸው ተቋማት እንዲያድጉ የሚያስፈልገው ምቹ ሁኔታ ሁሉ እንደምናደርግ ዛሬ ቃሌ መስጠት እፈልጋለሁ። አዋጭ በገንዘብ ቁጠባና ብድር ዘርፍ ብቻ ሳይሆን በሌሎችም የህብረት ስራ ዘርፍ ውስጥ በመሳተፍ የአባላቱንና የህብረተሰቡን ህይወት እንዲያሻሽል ለሀገርም አስተዋጽኦ እንዲያበረክት የህግ ክፍተቶች እንዲስተካከሉ በጋራ እንሰራለን ብለዋል። የአዋጭ ህብረት ስራ ማህበር የቦርድ ሊቀመንበር የሆኑት አቶ መስፍን ገብረስላሴ በበኩላቸው የእንኳን ደህና መጣችሁ መልእክት በማስተላለፍ ህብረት ስራ ማህበራት ለሀገር ማበርከት የሚችሉት ብዙ አስተዋጽኦ እያለ ዘርፉ ግን ብዙ ትኩረት ያልተሰጠው መሆኑን በመግለጽ በጋራ መስራት እንደሚገባ የገለጹ ሲሆን እስካሁን አዋጭ ለደረሰበት እድገት ህብረት ስራ ኮሚሽኑ ስላደረገው ነገር አመስግነዋል። የፌዴራል የኮኦፐሬቲቭ ድጋፍ በጣም ነው የምናመሰግነው። ህጉ ክፍተት በነበረበት ጊዜ ሁሉ ደግፈውናል። ዝም ብለን አላደግንም ብቻችንን። እድገታችንን በቁጥር ይናገራል ብርሃኑ። በየስብሰባዎቻችን እየተገኘ እንዴት እንሄድበት ይሄንን ሬጉላቶሪ እንትኑ ያስኬደናል ወይ? ምን ጊዜም ህግ አለ። ያንን ህግ መጣስ አንችልም እንደ ማህበር። ግን ህጉን ሳይጥስ እንዴት አድርገን አጣጥመን መሄድ እንችላለን? እንዴት እንሄድበት? በየቢሮው ምናልባት እነዚህ ያያቸው ባለሙያዎች ሲኒየር የህብረት ስራ ማህበራት ስናመጣ ያለው ኮምፕሊያንሱ ምን ይመስላል? እንደ አዋጭ ህጉ ከሚፈቅደው ውጭ እንዳንሄድና ሌላ አደጋ ውስጥ እንዳንወድቅ እንዲጠብቁን ነው። ከኦዲት አኳያ
ኦዲት ሲያደርገን የነበረ ሲኒየር ሰው ሁለት ተርም መጥቶ ነው ኦዲት ያደረገን። እኔ ኢኳሊዚ ያላችሁ ሁላችሁንም አመሰግናለሁ። የስራ አስፈጻሚ ቦርዱን በመወከል ስራ አስፈጻሚው ምክትል አቶ ባህሩም አለ፣ የገንዘብ የያዛችን አቶ ፋሲል አለ፣ ወይዘሮ ስንዱ ጸሐፊያችን ናት አለች። እንግዲህ አምባሳደር መልካም ጊዜ ጥሩ አሻራህን አኑረ የነበረውን አገልጋይነትን እዚህም ላይ ታሳያለህ የሚል እምነት አለኝ። መልካም ጊዜ ይሁንልህ። እንኳን ጎበኛ። ተመልካቾቻችን የዕለቱ የአዋጭ ዜና እንዲህ ባለ መልኩ ተጠናቋል። ስለተከታተላችሁን እናመሰግናለን።